ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው ዜና አለፍን። የትምህርት ጥራትን ለማረጋገጥ በሚደረገው ርብርብ የመምህራን አስተዋጽኦ የጎላ መሆኑን የከፋ ዞን ትምህርት መምሪያ ገለጸ። መምሪያው ቅንጅታዊ አሰራር ለትምህርት ጥራት እና ቀጣይነት ላለው ልማት በሚል መሪ ቃል ከባለድርሻ አካላት ጋር በቦንጋ ከተማ ምክክር አካሂዷል። አንተነህ ፍቃዱ ተጨማሪ ያለው። መምሪያው ቅንጅታዊ አሰራር ለትምህርት ጥራት እና ቀጣይነት ላለው ልማት በሚል መሪ ቃል ከመምህራን እና ትምህርት አመራር አስተዳደር ባለሙያዎችና ከመምህራን ማህበር ተወካዮች ጋር የምክክር መድረክ አካሂዷል። የ2018 የትምህርት ስራ በጋራ የተሰራ መምጣቱን ያነሱት የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ የትምህርት አካላት በተገኙበት የትምህርት ስራ ላይ እየታዩ ያሉ ችግሮችን ተወያይቶ ለመፍታት የተዘጋጀ መድረክ ነው ብለዋል። አቶ ሙልጌታ አክለው የመምህራን መብት እና ጥቅማ ጥቅም ላይ የሚስተዋሉ ችግሮችን ዘላቂ በሆነ መንገድ ለመፍታት መወያየት እንደሚያስፈልግም ነው ያነሱት። የተማሪዎች የመማር ሁኔታ እና ውጤት ለማሻሻል የመምህራን ሚና ወሳኝ መሆኑን የተናገሩት ኃላፊው መምህራን ላይ መስራት ዋነኛ ተግባር ሊሆን ይገባል ነው ያሉት። መምህራን ጋር ተያይዞ የሚነሱ ችግሮች በየደረጃ ባለመፈታታቸው ከመምህራን እንግልት ባለፍ የትምህርት ጥራት ችግር እየሆነ መምጣቱንም አንስተዋል። የትምህርት ጥራት ላይ እንደ ሀገር ችግር ሆኖ ከሚነሱ ጉዳዮች አንዱ ተቀናጅቶ ያለ መስራት መሆኑን ተናግረው በጋራ መረባረብ ጉዳይ ትኩረት ሊሰጠው ይገባል ነው ያሉት። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጋው አባመጫ በበኩላቸው የትምህርት ጥራትን ለማስቀጠል የተቀናጀ ርብርብ መጠናከር እንዳለበት በመድረኩ አንስተዋል። የትምህርት ስብራትን ለመጠገን እና የተማሪዎችን ውጤት ለማሻሻል የመምህራንን ጥያቄና ተያያዥ ጉዳዮችን ማስተካከል እንደሚያስፈልግም ነው አቶ ጋው ያነሱት። በፓርቲና በመንግስት መሪነት በትምህርት ዘርፍ የተጀመሩ እንቅስቃሴዎችን ተግባራዊ ማድረግ እንደሚያስፈልግም አብራርተዋል። ትውልድን በተሻለ መልኩ መቅረጽና የትምህርት ጥራትን ማረጋገጥ የፓርቲ ሳቤ መሆኑንም ተናግረዋል። የመወያያ ሰነድ በትምህርት መምሪያ መምህራን እና ትምህርት አመራር አስተዳደር ቡድን መሪ በሆኑት በአቶ ጌታውን ቡጋሌ ቀርቦ ውይይት የተካሄደ ሲሆን በመድረኩ ዙሪያም ሀሳብ አስተያየት ተነስተዋል።
የትምህርት ጥራትን ለማረጋገጥ በትኩረት እንደሚሰራ እና ድጋፍና ክትትል ተጠናክሮ የሚቀጥል መሆኑን ከመድረኩ ተነስተዋል። በምክክር መድረኩ ላይ የከፋ ዞን መምህራን ማህበር ፕሬዝዳንት አቶ ተመስገን ወንድሙን ጨምሮ የትምህርት አመራሮችና ባለሙያዎች እንዲሁም ሌሎች የሚመለከታቸው አካላት ተሳትፈዋል። የፋይዳ መታወቂያ ለዜጎች የሚያበረክተው አስተዋጽኦ ዘርፈ ብዙ ነው ሲሉ የከፋ ዞን ኢንዱስትሪና ኢኖቬሽን መምሪያ ገለጸ። ሁሉም ዜጎች የዲጂታል መታወቂያ ተጠቃሚ መሆን እንዳለባቸውም የመምሪያው ኃላፊ አቶ ተፈሪ ታደሰ አሳስበዋል። የዞኑ መንግስት ኮሚኒኬሽን የዘገበውን አማኑኤል ክንፍ ያቀርበዋል። መጪው ዘመን የዲጂታል ዓለም የበላይነትን የሚይዝበት በመሆኑ ማንኛውም አገልግሎቶች ቴክኖሎጂን መሰረት አድርገው የሚከናወኑ በመሆናቸው መላው የዞናችን ህዝቦች ከቅድመ አንደኛ እስከ 12ኛ ክፍል ያሉ ተማሪዎች በኮሌጆችና በዩኒቨርሲቲዎች በመማር ላይ የሚገኙ ተማሪዎችም ፋይዳ መያዝ እንዳለባቸውም ገልጸዋል። በገጠር የመሬት ባለቤት የሆኑ አርሶ አደሮችና የከተማ ነዋሪዎች በባንኮች፣ በፖስታ ቤት፣ በቴሌኮም፣ በጤና ተቋማት፣ በንግድ ተቋማትና በሌሎች የስራ ዘርፎች የተሰማሩ አካላት በሙሉ የፋይዳ መታወቂያ መያዝ እንዳለባቸውም አሳስቧል። በቀጣይ ፋይዳ መታወቂያ ለአርሶ አደሩ የፋይናንስ አቅርቦት ተደራሽ ለማድረግ በሚደረገው ጥረት ውስጥ ዋስትና ሆኖ የሚያገለግል በመሆኑ ሁሉም አርሶ አደሮች የብሔራዊ ዲጂታል መታወቂያ ማውጣት እንዳለባቸውም አቶ ተፈሪ አስገንዝቧል። በሌላ በኩል ከደህንነት አንጻር የማህበረሰቡንና የተቋማትን የመጭበርበር ሁኔታ በእጅጉ በመቀነስ ሌቦችንና አጭበርባሪዎችን ለመለየት እንዲሁም ኢኮኖሚውን ወደ መደበኛ የኢኮኖሚ ስርዓት ለመመለስ አጋዥ እንደሚሆንም አቶ ተፈሪ ተናግረዋል። የመልካም አስተዳደር ችግሮችን ለመቅረፍ ቴክኖሎጂን ለማስፋፋት ከሰው ንክኪ ይልቅ በቴክኖሎጂ ተቋማትን ከደንበኞቻቸው ጋር በማገናኘትና ማንነታቸውን ለመግለጽ ፋይዳ ወሳኝ ሚና እንደሚኖረውም ኃላፊው ጠቁመዋል። ሲጠቃለል የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት በማስቀመጥና የዲጂታል ኢኮኖሚ በማሳደግ የመንግስትና የግል አገልግሎት አሰጣጥ ዘመኑን የሚመጥንና ቀልጣፋ እንዲሆን ምቹ መደላድል እንደሚፈጥርም አንስቷል። በመጨረሻም መላው የዞናችን ነዋሪዎችና ዜጎች በአቅራቢያቸው በሚገኙ የፋይዳ መታወቂያ አገልግሎት ሰጪ ተቋማት ላይ ፈጥኖ በመገኘት የመታወቂያ ባለቤት እንዲሆኑ ኃላፊው ጥሪ አቅርበዋል። ቤስት ባር እሴት የወል እውነትና የህብረ ብሔራዊነት መሰረት መሆኑን የተከበሩ አቶ አገኘው ተሻገር ገለጹ። የቤንች ብሔር የዘመን መለወጫና የምስጋና በዓል የሆነው ቤስት ባር በሚዛን አማን ከተማ በድምቀት ተከብሯል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ዝርዝሩን ወንድሙ ካኪሎ ይዟል። በበዓሉ ላይ በክብር እንግድነት የተገኙት የፌዴሬሽን ምክር ቤት ዋና አፈ ጉባኤ የተከበሩ አቶ አገኘው ተሻገር የቤስት ባር እሴት የወል እውነትና የህብረ ብሔራዊነት መሰረት ነው ብለውታል። ቤስት ባር ከተፈጥሮና ከግብርና ስራዎች ጋር የሚገናኝ በመሆኑ ይህንን መልካም እሴት በማጠናከር የቤተሰብ ብልጽግናን ለማረጋገጥ በቅንጅት መሰራት እንደሚገባም አንስተዋል። እንደሚታወቀው የጥንት አባቶች የስልጣኔ ማሳያ የሆነችው የቤንች ብሔር ዘመን መለወጫ ቤስት ባር አዲስ እህል ሲደርስ ቤንቾች ከአካባቢ ማህበረሰብ ጋር ተከፋፍሎ በመቃመስ ከአሮጌው ወደ አዲስ ዓመት የሚሸጋገሩበትና አዲስ ተስፋን የሚላበሱበት ውብ ባህላዊ እሴት እንደሆነ ጥናቶችና ልምምዶች ያሳያሉ። በዓሉ ከጨፍጋጋው ክረምት ወደ ጸደይ ብርሃናማ መሸጋገሩን ቤተሰቡን፣ ልጆቹን፣ እርሻቸውን፣ ከብቶችን፣ ቀየውን በሰላም በመቆየቱ ለፈጣሪ ምስጋና በጋራ የሚያቀርቡበትና የበኩር እህል የሚቃመሱበት ስርዓት ነው። በዓሉ ኢትዮጵያውያንን በአንድነት በማሰባሰብ የህዝቦችን አንድነትን የሚያጠናክርና እርቅና ይቅርታ የሚደረግበት ታላቅ የማህበረሰብ መገለጫ በዓል እንደሆነም አቶ አገኘው ተናግረዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የቤስት ባር እሴትን በማጉላት ለክልላዊ አንድነት መጠናከር መጠቀም እንደሚገባ አስገንዝበዋል። ኢትዮጵያ የብዝሃ ማንነት ባለቤት የሆነች ጥንታዊት ሀገር ናት ያሉት ርዕሰ መስተዳድሩ ከነዚህ ውብ የብዝሃ ማንነቶች መካከል የቤንች ብሔር ባህል አንዱ መሆኑን ገልጸዋል። የሰው ልጆች በጥንታዊ የስነ ፍለግ አስተምሮ መሰረት የፀሐይና ጨረቃ እንቅስቃሴን በመከተል ዘመናትን በተለያየ የጊዜ ቀመር በመሸንሸን ከአንድ ዘመን ወደ ሌላኛው የሚደረገውን ሽግግር ይወስናሉ። ይህንን ወቅት በደስታና በተስፋ በመቀበል ዘመኑ የሰላም የእርቅና የመልካም ምኞት ዘመን እንዲሆን ለፈጣሪያቸው ምስጋና ያቀርባሉ።
የቤንች ብሔረሰብም የክረምት ወራት አልፎ ዝናብና ደመና ከሰማይ ተገፎ የጸደይ አዝመራ ጎምርቶ ምርት በሚሰበሰብበት የታህሳስ ወር መጨረሻዎቹና የጥር ወር መጀመሪያዎቹ ባሉት ጊዜያት አዲሱን ዓመት በተለያዩ ደማቅ ኩነቶች ከልጅ እስከ አዋቂ ያከብራሉ። ይህ ወቅትም አርሶ አደሩ ከእርሻ 12 ጊዜያት እረፍት የሚያገኝበት የእርሻ ምርትም ተሰብስቦ በጎተራ የሚከማችበት ወቅት በመሆኑ አዲሱ ዓመት የጥጋብና የደስታ ዘመን መገለጫ ተደርጎ ይወሰዳል። ቢስት ባር የቤንች ብሔር ቱባ ባህልና ታሪክ እንዲሁም ባህላዊ ክዋኔዎች በአደባባይ የሚያንጸባርቅ በመሆኑ በዓሉን ለማህበረሰብ ሁለንተናዊ ለውጥ መጠቀም እንደሚያስፈልግ ተናግረዋል። የብሔረሰቡ ምሁራን ቱባ ባህላዊ እሴቶች መሰረታቸውን ሳይለቁ ለትውልድ እንዲተላለፉ በጥናትና ምርምር ማዳበር፣ ማልማትና ማስተዋወቅ እንዳለባቸውም አሳስበዋል። ቢስት ባር ከባህላዊ ኩነት ባሻገር በብሔረሰቡ ዘንድ ዘርፈ ብዙ ትርጉም ያለው ህዝባዊ በዓል መሆኑን የገለጹት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በዓሉ ህዝቦችን በማሰባሰብ ማህበረሰባዊ መስተጋብር የሚያጠናክር መሆኑን ገልጸዋል። ቢስት ባር የክረምቱን ጎርፍና ጭጋግ አልፈን አዝመራው ለፍሬ በቅቶ ማሩም ተቆርጦ ለቤት ሲበቃ ለፈጣሪ በጋራ ምስጋና የሚቀርብበት ነው ሲሉም ገልጸውታል። የበኩር እሸት ቅምሻ ስነ ስርዓቱና ምርቃቱ ከምድራችን በሽታና ረሃብ እንዲርቅ፣ ቂምና ቁርሾ እንዲወገድ፣ አብሮነት አንድነትና ወንድማማችነት እንዲጠናከርና ሰላም እንዲሰፍን በቤንች ምድርና በመላው ኢትዮጵያ በረከት እንዲሞላ ምርቃት የሚሰማበት ስነ ስርዓት ነው ሲሉ ገልጸውታል። የቤንች ብሔር የዘመን መለወጫና የምስጋና በዓል ቢስት ባር በተለያዩ ቱባ ባህላዊ ክዋኔዎችና ልዩ ልዩ ኩነቶች በድምቀት ተከብረዋል። ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሐዊና ዲሞክራሲያዊ በሆነ መንገድ ማከናወን የሚያስችል ዝግጅት መደረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። የሕዝብ ተወካዮች ምክር ቤት ሀገር አቀፍ የሕግ አውጪዎች የጋራ ምክክር መድረክ በቢሾፍቱ ከተማ ተካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ምህረት ማሞት አቀርባለች። የጋራ የምክር ቤት መድረኩ የመንግስታት ግንኙነት ስርዓትን ለመወሰን በወጣው አዋጅ ቁጥር 1231 ህዝባር 2013ን መሰረት ባደረገ ሁኔታ ነው የተካሄደው። በፌዴራል መንግስት ፖሊሲዎች፣ ህጎችና ስትራቴጂዎች ላይ ተቀራራቢ አፈጻጸም፣ የጋራ መግባባት፣ ማህበራዊ ፍትህ፣ ዘላቂ ሰላምና መልካም አስተዳደር፣ ዴሞክራሲያዊና ሰብአዊ መብት ጥበቃ እንዲሁም አንድ የፖለቲካ ማህበረሰብ ለመገንባት ያለመም ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉም በዚህ ወቅት ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ዘላቂ ሰላምና ልማትን በማረጋገጥ የአንድ የፖለቲካና የኢኮኖሚ ማህበረሰብን ለመገንባት ወሳኝ መሆኑን ገልጸዋል። በዚህም የዘንድሮ የምክክር መድረክ ወቅታዊና ሀገራዊ ጉዳዮች ተነስተው ከፌዴራልና ከክልል ህግ አውጪዎች ጋር ውይይት ይደረግባቸዋልም ብለዋል። ሰባተኛው ሀገር አቀፍ ምርጫ ዝግጅትና የምክር ቤቶች ሚናም የፐብሊክ በጀትና ፋይናንስና ትንተናም ጥናትና ሰነድ እንዲሁም የህግ ኦዲት ሰነድ ላይ ምክክር እንደሚደረግም ተገልጿል። መንግስት ሰባተኛውን ሀገራዊ ጠቅላላ ምርጫ አስቻይ ሁኔታዎችን ለመፍጠር የግብዓት አቅርቦትና ሚናን በተመለከተ ምክክር ማድረጉንም ተናግረዋል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የዘንድሮ ምርጫ ከስድስተኛው ጠቅላላ ምርጫ በተሻለ እንዲፈጸም የማስቻል ሚናችንን በብቃት መወጣት አለብንም ብለዋል። የህዝብ ተወካዮች ምክር ቤት በርካታ ሪፎርሞችን ማድረጉን በማንሳት በክትትልና ቁጥጥር በህዝብ ውክልና ስራ በብቃት መውጣት የሚያስችል ስራ እያከናወነ መሆኑንም አክለዋል። በዚህም ምክር ቤቱ የህግ ማዕከልን በማቋቋም የሚወጡ ህጎችን ከህገ መንግስቱ ከዓለም አቀፍ ህጎችና ቀድሞ ከነበሩ ሀገራዊ ህጎች ጋር የተጣጣሙ መሆናቸውና ተፈጻሚነታቸውን መከታተል የሚያስችል አሰራር ተዘርግቷልን ብለዋል። የሀገር አቀፍ ህግ አውጪዎች የጋራ ምክክር መድረክ የጋራ ትርክትን መገንባትና ግልጸኝነትን መፍጠር የሚያስችል ምህዳርን መፍጠር የሚያስችል መሆኑንም ጨምረዋል። የውሃ ሀብት ለአፍሪካውያን ሁሉንም የህይወት ዘርፍ የሚነካ ወሳኝ ሀገራዊ የህልውና ጉዳይ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤና 48ኛው የስራ አስፈጻሚዎች ምክር ቤት ስብሰባ ከየካቲት 4 እስከ 8 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው፣ እንደሚከተለው ይቀርባል።
የአፍሪካ ህብረት የመሪዎች ጉባኤ አጀንዳ የውሳኔ ሀሳብና ሪፖርት ለማዘጋጀት የሚደረገው 51ኛው የህብረቱ አባል ሀገራት ቋሚ ተወካዮች ኮሚቴ ስብሰባ ዛሬ ተጀምሯል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በዚህ ወቅት እንዳሉት የዘንድሮ የአፍሪካ ህብረት የመሪዎች ትኩረቱን በውሃ ላይ ያደረገ ነው። የውሃ ሀብት ለአፍሪካውያን ሁሉንም የህይወት ዘርፍ የሚነካ ወሳኝ ሀገራዊና የህልውና ጉዳይ ነው ያሉት ኮሚሽነሩ የአፍሪካ የአየር ንብረት ለውጥ ጉባኤና ኮፕ 30ን ለመከታተል ትክክለኛ ምርጫ ነው ብለዋል። የኮፕ 32 በአፍሪካ ኢትዮጵያ እንድታስተናግድ በመመረጧ ኩራት ይሰማናል ያሉት ኮሚሽነሩ ኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት ለጉባኤ ዝግጅት በጋራ እየሰሩ መሆኑን ገልጸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በሰላምና ጸጥታ ዙሪያ ለውጥ ባልታየበት ሁኔታ እንደሚካሄድ ገልጸው በሱዳን፣ ሊቢያ፣ በሳህል ቀጠናና በምስራቃዊ ዲሞክራቲክ ኮንጎ ያለው ችግር እስካሁን ያልተፈታም ነው ብለዋል። የአፍሪካ ህብረት ኮሚሽን የሰላምና ደህንነት ምክር ቤት የአፍሪካ ችግሮች በአፍሪካውያን መፍትሄ እንዲያገኙ ለማስቻል በሰላም ደህንነት የሪፎርም በጋራ እየሰሩ መሆኑን ገልጸዋል። በአፍሪካ ህብረት አባል ሀገራት ላይ የሚጣሉ የታሪፍ ገደቦች፣ የሚሰበሰበው ሀብት መቀነስና የጉዞ ክልከላዎች የዓለም ህግና ስርዓቱን በመሸርሸር አሉታዊ ተጽዕኖ እያሳደሩ መሆኑን አንስተዋል። በመሆኑም ይህንን ኢፍትሐዊነት ለመከላከል በህብረቱ አባል ሀገራት መካከል ትብብርና አንድነትን ማጠናከር ይገባል ብለዋል። በአፍሪካ ህብረት የአንጎላ ቋሚ ተወካይና 51ኛው የአፍሪካ አባል ሀገራት ቋሚ ተወካዮች ኮሚቴ ሰብሳቢ ፕሬዝዳንት ፕሮፌሰር ሙጉዌል ቤምቤ በአፍሪካ ዘላቂ የውሃ ሀብት ወሳኝ መሆኑን ገልጸዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ መሪ ሀሳብ ውሃን መሰረት ያደረገ መሆኑን በማንሳት በአፍሪካ የውሃ ጉዳዮች ላይ የሚነሱ ግጭቶችን መፍታት የሚቻልባቸው ጉዳዮች ላይ ይመክራል ብለዋል። የዚህን መሪ ሀሳብ አመንጪ ኢትዮጵያ መሆኗን ያስታወሱት ፕሮፌሰር ሙጉዌል ለአፍሪካውያን የቀረበ ሀሳብ መሆኑንም ገልጸዋል። በአፍሪካ ቀጠናዊ ትብብርና ኢኮኖሚያዊ ውህደት ለመፍጠር የኢንዱስትሪ አብዮት ወሳኝ መሆኑን በመግለጽ የአፍሪካ ሀገራዊ ነጻ የንግድ ቀጠና በሁሉም አባል ሀገራት ገቢራዊ መደረግ አለበት ነው ያሉት። የአፍሪካ አህጉራዊ ነጻ የንግድ ቀጠና የአፍሪካ ህብረት አጀንዳ 2063 አካል ነው ያሉት ፕሮፌሰር ሚጉኤል አህጉራዊ ግቦችን ለማሳካት ትብብርን ማጠናከር እንደሚገባም አሳስበዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት ዓመታት ይስተዋሉ የነበሩ የአገልግሎት ክፍተቶችን ለማረም የተለያዩ የለውጥ ተግባራትን ሲያከናውን ቆይቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አስታወቁ። በአሁኑ ወቅት ተቋሙ በዘመናዊ ቴክኖሎጂ የታገዙና ዲጂታላይዝድ የሆኑ የፓስፖርት፣ የቪዛ፣ የትውልድ የኢትዮጵያ መታወቂያ፣ የይለፍና የጉዞ ሰነዶች አገልግሎቶች፣ የውጭ ዜጎች አገልግሎት፣ በአየርና በየብስ ደንብ ቁጥጥር አገልግሎትን ጨምሮ ሌሎች አገልግሎቶችን እየሰጠ ይገኛልም ብለዋል። ተቋሙ በአጠቃላይ የአገልግሎት አሰራሩን ይበልጥ በማዘመን ዜጎች የሚደሰቱበት፣ ተገልጋዮች የሚረኩበት ለመሆን እየሰራ ስለመሆኑም ገልጸዋል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜ